ሰላም ሰላም እንዴት ናችሁ? ወደ የቢሸልፍ ትረካ ቤተሰቦች ዛሬ ሁለቱም ባሎቼ ላስማማ እያሸማገልኳቸው ነው በሚል ርዕስ በሜሪ ፈለቀ የተጻፈውን የራሷን የሜሪ ፈለቀ እውነተኛ ታሪክ የመጨረሻውን ክፍል ነው ይዤላችሁ የመጣሁት። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ቆይታ። ከሁሉም ምን እንደሚያስጠላ ታውቃላችሁ? ራሳችሁን ባላችሁ ከባለጋ ሴት ጋር ማነጻጸር። መድቀቅ የምትጀምሩት እዚህ ጋር ነው። ራሳችሁን ከሆነ ሰው ጋር ማነጻጸር ስትጀምሩ በራስ መተማመናችሁ እየተምዘገዘገ ይፈጠፈጣል። ከዛ በፊት ከማንም በልጣለሁ ወይም ከማንም አንሳለሁ ብዬ ራሴን ከማንም ጋር አወዳድሬ አላውቅም። ራሴን እንዳለው እንደዛ በብዙ ወደዋለሁ። ደግሞ ምን አለ ከሆነች ጥፍጥፍ ጋር እንኳን ቢያደርገው ማለት ምንም ንጽጽር ሳያስፈልገኝ ቁርጥማ ትበላኛለች። እንደው ለማረጋገጥ አለ አይደለ ከወንዱም ከሴቱ እገሊት ግን ታምራለቻ ብዬ ጠይቃለሁ። ሴቱ ልቅም ያለች ቆንጆ ናት ይለኛል። ወንዱ ፓ ዳለው አይምጣብኝ ይለኛል። የዚያን ቀን ማታ ቤት አላድርም ብዬ 6 ሰዓት ግቢ በሚሄድ የሰራተኞች ሰርቪስ ዶርም ገባው። ደጋግሞ የሆነ ጥፋት ባጠፋ ቁጥር የማለቅሰው መጠን እየቀነሰ የህመሜ መጠን እየቀነሰ መጥቷል። ማሪኝ ባለ ቁጥር ይቅርታ ሳደርግለት እንደመጀመሪያው ሁሉ ነገር ይቀጥል ነበር። ሁለታችንም ያልገባን ቀስ በቀስ ፍቅራችንን እየገዘገዝነው እንደሆነ ነው። መጀመሪያ ቢላ አንገቴ ሊያደረገ ቀን ለሳምንታት ባሰብኩት ቁጥር ያለቀስኩት የዚያን ቀን ማልቀስ ብፈልግ ራሱ አላለቀስኩም። ካደረገኝ ሁሉ የከፋን ያልኩት እኮ ይሄኛው ነበር። ግን እንባን ቢያለኝ ይልቅስ ለመጀመሪያ ጊዜ እሱ የሌለበት ህይወቴ ምን ሊመስል እንደሚችል ከአሁኑ ጋር ማነጻጸር ጀመርኩኝ። እሱን መጥላት የምችልበት ጉልበት አይደለም የነበረኝ፣ ራሴን መውደዴን መጨመር የምችልበት ጉልበት አገኘው። ዳዴ ማለት ያቺ እሱ ቢሆን የሚወዳት ሴት ብዬ የሆንኳትን ሜሪ አውጥቼ ጣልኳት። እሱ ስለሚሰማው ሳይሆን እኔ ስለምፈልገው ነገር መጨነቅ ጀመርኩኝ። የዚያን ቀን እንቅልፍ ባይኔ ሳይዞር አደረ። ጠዋት ክላስ ቀርቼ ተኛው። ስነሳ መከፋቴ ልቤን ቢጫ ነው። ከሌላው ጊዜ በተለየ በማንም ላይ ያልተደገፈ መነቃቃት ውስጥ ነበር። ባልሽ እኮ ውጪ ተቀምጧል አለችኝ ጓደኛዬ ወደ ዶርም እየገባች። ተይ እባክሽ ይቀመጥ ስል ራሴን ሰማሁት። ለሳምንታት እንደዛ አደረገ። ሊያጓራኝ አይሞክርም፣ አይቶኝ ብቻ ይሄዳል። ሲበርድልኝ የሆነ ቀን እናውራ ብዬ ጠራሁትና ካፌ ተገናኘን። አንድ ጥያቄ ብቻ ነበር የነበረኝ። ለማያውቅ ሰው ሁሉ የሜሪ ባል ነኝ ብለህ ሳትጠየቅ የምታወራ ሰው፣ ያውም እንደምታውቀኝ እያወቅ ለሷ መንገሩ እንዴት አልመጣልህም አልኩት። አላውቅምማ፣ ሁሉም ነገር በአጋጣሚ የተከሰተ ነው። የአንድ ቀን ስህተት ነው። እባክሽ ዲቴይሉን እንዳወራ አታድርጊኝ። ላንቺ ማውራቱ ከሰራሁት በላይ ያሟል አለኝ። እንለያይ አባ፣ እንዲህ እንዳፈቀርኩ እንለያይ፣ አልጥላ። እውነቱን ልንገርህ፣ በፊት እንደምወድህ አሁን አልወድህም። በዚህ ከቀጠልን ግን ጭራሽ ላልወድህ ነው። እኔ መኖር የምፈልገው ካሉን ጥሩ ትዝታዎች ጋር ነው። አንተን ሳስብ ከፈቀርከኝ ፍቅር በልጦ የጎዳኸኝ እንዲያመኝ አልፈልግም። ሳስብ ፈገግ ማለት ነው የምፈልገው አልኩት። አልችልም፣ እኔ አንቺን አጥቼ መኖር አልችልም። ቤተሰቤ እኮ አንቺ ነሽ። ማን አለኝ? እንለያይ። ከዛስ? ሰው አልሆንብሽም እኮ እማ፣ ታመምብሻለሁ፣ ተይ አለኝ። እሱ እውነት ነው። ከኔ ውጪ ቤተሰቤ ብሎ የሚጠያየቀው የለውም። ቤተሰቦቹም ከሁለቴ በላይ ደውለውልን አያውቁም። ዛሬን ድረስ የማይገባኝ የተወሳሰበ ግንኙነት ነው ያለው ከቤተሰቡ ጋር። ብቻ እንዲሆንክ የሚባባለው ቤተሰብ የለውም። ይህም ሌላኛው ለራሴ ከምሰጣቸው ምክንያቶች አንዱ ነበር። ቤተሰቤ ለኔ ምን ማለት እንደሆነ አውቃለሁና ከኔ ሌላ ማንም የለውም እላለሁ። ቀጠልኩኝ። እኔ ደግሞ እንዲሆኝ መኖር አልችልም አልኩት። እሺ ልጃችንስ አለኝ። እኔ የሞትኩኝ ለልጄ እንዴት ነው እናት መሆናት አልኩ። በዚህ ጉዳይ ያለኝን አቋም ያውቃል። እውነቱን ነው። ልጄን ሳላስባት ቀርቻ አይደለም። ባሌ ለልጆቼ ጥሩ አባት ከሆነ መቻል አይከብደኝም ብዬ የማምን ዱዝ እንደሆንክ ያውቃል። እማ በፍጹም አይሆንም። እኔና አንቺ ገና ነጭ ጸጉር እስክናበቅል አብረን እንሆናለን። ፍቅርን እንወልዳለን።
ፍቅር የሁለተኛ ልጃችን ስም ነው። የፈለግሽውን ጊዜ ውሰጂ፣ ብቻ ተመለሽልኝ፣ አትለይኝ አለኝ። ብዙ ነገር አውርተን እንለያይ ያልኩትን ልጅ ከንፈሩን ስሜው የምንለየውስ ነገር ሸኝቶኝ ልንለያይ ስንል ካንተ ውጪ ከሌላ ወንድ ልጅ አልወልድም፣ ምናልባት ፍቅርን የመውለድ ሐሳብ ከመጣልኝ ትቸገርልኛለህ ብዬው ተሳስቀን ተለያየን። የእውነቴን ነበር፣ ከሁለት አባት ልጅ አልወልድም። እሱ ሌላ ታሪክ ነው፣ ግን የራሴ ምክንያት አለኝ። ወደ ዶርሜ ተመለስኩ። ከትምህርቴ በተጨማሪ ትምህርት ቤት ውስጥ የማልገባበት መድረክ ነገር የለም። እሱን የማሰብበት ጊዜ እንዲኖረኝ አልፈልግም። በተጨማሪም እሱ ደስ ስለማይለው ተውኩ እንጂ የተለያዩ እንቅስቃሴዎች ላይ መሳተፍ ወድ ነበር። የብሔር ብሔረሰቦች ቀን፣ የሴቶች ቀን፣ የኪነ ጥበብ ምሽት፣ ብቻ ምንም ይሁን እንደ ቀይ ወጥ መሀል ላይ ዱቅ፣ ግጥም፣ አጭር ልቦለድ፣ ዘፈን መስፈን፣ መድረክ መምራት፣ ብቻ ምንም አልኩ ሁሉም ነገር ውስጥ መግባት ወዳለው። ትቼለታለሁ የኔን ጉዳይ ያልኩለትን ጌታ ራሴ ትቼ ይማርሽ ይሉኛል አሜን ይማረኝ አንተ ልጅ ፍቅር እንዳልሄድ ይዞኝ ብዬ ማቀንቀኑን ያስኩት። የምሬን ነው እኮ ይህንኑ ዘፈን ግቢ ዝግጅት ላይ ዘፍኘዋለሁ። እኔ መድረክ ዝግጅት ሲኖርብኝ ወፎቹ ይነግሩታል፣ ይመጣል፣ ያየኛል። ዛሬ ታምሪ ነበር ብሎኝ ይሄዳል። እርግጥ አንዳንዴ ይህ ነገርሽ ትንሽ አላጠረም ይላል። በሱልህ የሐመሮችን ቆዳ በለበስ ራሱ ውስጤ ነው። ወደ ቤቴ ሳልሄድ ወራት አለፈ። መጥቶ ያላየኝ አንድም ቀን የለም። እንለያይ ካልኩት በኋላ ግን ቢያንስ ሰላም እንባባላለን። ምንድነው አንተ እህለት ብለም እንዴ? በጣም ከሳህ እኮ እንዴ? ምንድነው ሸሚዝህን አተኩሶም እንዴ? አይነት ንግግሮች አሉበት። በጠዋት አንድ ቀን አይኔን ስገልጥ ግቢ ሳየው ለመሆኑ ቁርስህን በልተሃል የሚል ነው መጀመሪያ ካፌ ወጣው። ሐቁን ስነግራችሁ በጣም ከመናፈቂ የተነሳ ብዙ ቀን በቃ አባ ይቅር ብያለሁ፣ ወደ ቤት እንሂድ ልለው አስቤ ያውቃለሁ። ሰላም ስንባባል እቅፍ ውስጥ ክትት የሚያደርገኝ ለቅጽበት የሆነውን ሁሉ እርስት ያደርገኛል። እልሄ ያንን ያልፍ ነበር። የሆነ ቀን አስተማሪያችን ቢሮ አስጠራችኝ። ምንም የሚያገናኘን ኮርስ ስላልነበር እየገረመኝ ሄድኩኝ። ገና እንደገባው ቀለበቴን እጄ ላይ ቼክ ስታደርግ አየኋት። አላወለኩትም አልኳት። እባክሽ አታውልቂው በእናትሽ፣ የልጅሽ አባት ነው፣ ይቅርታ ልጠይቅሽ ነው የጠራውሽ። በጉዳዩ መጠየቅ ካለብኝ እኔ ነኝ ጥፋተኛዋ። እኔም እሱም ማስበን ያደረግነው ነገር አይደለም። እናቴ ትሙት ባለትዳር መሆኑን ግን አላውቅም ነበር እያለች ነገሩን ስታብራራልኝ እኔ ያደረጉት ነገር በስዕል መልክ እየተከሰተብኝ ደሜ መንተክተኩን አልክድም። ብዙ መጠየቅ የምፈልገው ነገር ነበር። ዲቴሉን ማወቅ ህመም እንጂ የሚሰጠኝ መልስ እንደሌለ ሳውቅ ተውኩ። ከሷ ጋር ያወራው ቀን ድብስስ ብሎ የነበረው ቁጣዬ ፈላ። ማታ ላይ ሳየው ሀገር ሰላም ብሎ ሲያቅፈኝ ለነገር ጫማዬን አቀብሉኝ አልኩ። ሌላ የማላውቃት ሴትዮ ከውስጥ ወጣች። እያለቀስኩም እየተሳደብኩም እየተራገምኩም የሆነ የማልወዳት የመንደር ነገረኛ ሴት ሆንኩኝ። ዝም አለ። በሚቀጥለው ቀን አልመጣም። ማለት ሲቀርብኝ ጠበቅኩት። እንለያይ ብዬው ነበርኩ። ምን ይሁን ብዬ ነው ስጨነቅ ያደርኩት። በሚቀጥለው ቀንም አልመጣም። ማታ ላይ ማሚ ደወለችልኝ። በይኔ እቤት እየጠበቅኩሽ ነው አለችኝ። የት ቤት አልኳት። እቤትሽ ነው? አርባ ምንጭ ነው አልኳት። አዎ አለችኝ። ማሚ ከሐዋሳ ልትመጣ የምትችልበትን ምክንያት ማሰብ ቸገረኝ። የሆነ ነገር ሆኖ ቢሆን ግን ድምጿ እንዳይረጋጋም። እቤት ስደርስ ባሌ ለማሚ ሁሉንም ነገር ነግሯታል። በእርግጥ እንደወሰለተ ነው እንጂ ነገራት፣ ሌላ ጣጣችንን አልነገራትም። መጽሐፍ ቅዱስ እንኳን ፍቺን የሚፈቅድበት ብቸኛ ምክንያት ውስልትና መሆኑን እያወቀች እሱን አልፋ ስለ ይቅርታ ስትሰብክ አመሸች። ወይ እንደው አንጀቴን በላኝ። ሌላ መሄጃ የለኝም። ጉዴ ልንገርሽና እንደፈለግሽ አርጊኝ ብዬ ነው አንቺ ጋር የመጣሁት። አንቺ ዋማልጅኝ፣ ያለሷ መኖር አልችልም ብሎ ነው እግሬ ላይ ሲወድቅ አንጀቴን ይበላው። በጣም ነው የሚወድሽ አለችኝ። ጭራሽ ልትቆጣኝ ሁሉ አማራት። ከዛ ግን ለብቻዬ እንዲህ አለችኝ። ትዳር አንዴ ከገባሽበት በኋላ ያውም ልጅ ካመጣሽ በኋላ
በሰበብ አስባቡ ብድግ እያልሽ ወጥቼበታለሁ የምትይበት አይደለም አለችኝ። በሰበብ አስባቡ አይደለም እኮ ብዬ የሆነውን ሁሉ ልነግራት ፈልግና ተዋለው። ምናልባት መጀመሪያም ረፊ ብዬሽ ነበር መባልን ፈርቼ ወይም ልክ ነበርሽ እሱን ተከትዬ መምጣት አልነበረብኝም ማለት ሽንፈት መስሎኝ ወይም ደግሞ አሁንም ለሱ ያለኝ ፍቅር እሱን እንዳትጠላብኝ እንድሰስት አድርጎኛል። ዝም ብዬ ብቻ ሰማታለሁ። አግብተሽ ያውም ከልጅ በኋላ ብቻሽን ህይወት መግፋት ለሴት ልጅ ከባድ ነው። አንቺ ገና ሕፃን ነሽ፣ ለዛ አልተዘጋጀሽም። ቅስምሽ ይሰበራል። ምንም አድርጎሽ ውጪ ዝቅ ተደርገሽ የምትታየው አንቺ ነሽ። ምንም በደል ደርሶብሽ ትዳርሽን ብትፈቺ ያው ፈትነሽ የምታገኚ ወንድ እንኳን ፈትሞንሽን ሲያውቅ ያጎልሻል አለችኝ። ይሄኛው ምን ማለት እንደሆነ የገባኝ በጣም ዘግይቶ ነው። ከምክሩ በኋላ በዘይትም በእጅ መጻንም ተጸልዩልን፣ በጌታ ስም ትዳራችሁ ካሁን በኋላ የሰይጣን ሴራ መጠቀሚያ አይሆንም፣ ልጆቼ ልትዋጋ በአየር በባቡር በየብስ የምታንዣብብ በኢየሱስ ስም የከሸፍክሁን ተብለን ታረቅን። እኔና እሱ መሃል ሶስተኛ ሰው ገባ። ያለኔ የትዳራችን መፍረስ ጅማሬ ነበር። በዚህ ሁሉ መሃል እያለፍን ሌላ ሰው የማይረዳው የኔና የሱ ስሜት አለ። በቃ ለሌላ ሰው የማይገባው ያንን ድንበር አልፈን ተጣልተን እንዲያሸማግለን ሶስተኛ ሰው ስንጠራ መግባባት አቅቶናል። ክረምቱን እኛ ጋር ልጅ ጸጊ መጣች። ሁሉ ሞላልኝ፣ እሱም ቦረቀ። ሁለቱን ወረ ራሱ ፈጣሪ ተገልጦ ምን ልስጥሽ ቢለኝ እያየኸኝ ከዚህ በላይ ምን ፈልጋለሁ ነበር ምለው። ደስታ አልፈጅም ብያችሁ የለ በቃ ምንም ነገር ከዚያ ደስታ አይበልጥም። የልጄና የአባቷን መፍለቅለቅ እያየው ይህንን ቤት ለማቆየት መክፈል ያለብኝን እከፍላለሁ አልኩ ነው እንግዲህ። ትምህርት ሲጀምር ጸጊይን ወደ ነበረችበት ወሰድኳት። ንትርኩ የተጀመረው ይህኒ ነው። ልጄ አብራኝ ትሁን አለ። እኔም ልጄ አብራኝ ብትሆን ደስታ ይልክ የለውም፣ ግን የሚያስከፍለኝን ደግሞ አውቀዋለሁ። ልጄን ቤት እየተውኩ ምን አይነት ትምህርት ነበር መማረው? ከዛ ደግሞ እነማሚን በቃ ልጄን ወስጃለሁ ካልኳቸው በኋላ የሆነ ቀን ቢባርቅበት አይ በቃ ደግሞ ትመለስ ልላቸው ነው። በዛ ላይ እዛ የለመደችውን ድሎት በሰዓቱን ያልሰጣትም። የነበረው አማራጭ 2 ዓመት ታግሼ ልጄን በሙሉ አቅሚና ትኩረት ማሳደግ ነበር። ለሁለተኛ ጊዜ ልጄን ቀማሽኝ። የንትርክ 2 ነጥብ ሆነ። ይችልበታል። እናም በዚህ ጉዳይ ሁሌ ራሴን እንድወቀስ ራስ ወዳድ እንደሆንኩ እንዲሰማኝ ያደረገኝ። እናም ይህንን ነጥብ አንስቶ ንትርክ ሲጀምር እንደ ጉዳዩ ስለሚሰማኝ ሁሌ ይቅርታ ጠይቀዋለሁ። እውነታውን እኮ ልብ ያሳምሮ ያውቀዋል። ልጄን ባመጣት የሆነ ቀን ትምህርቴን አቆማለሁ። ግን ደግሞ እሱም ልክ ነው። ልጁን ነው ካጠገቡ ያጣው። እሱ እንዳባት ኃላፊነት ወስዶ ቀን ከሌት ልጁን ይንከባከባል ብዬ 100% እሱም ማመን ልቤ ከበደው። ስለዚህ በራስ ወዳድነት የጸናው። ከዚህ በኋላ ያለው 1 ዓመት አዙሪት ነው። እያንዳንዱን ዝርዝር ብነግራችሁ ምክንያቱና ሰዎቹ ይቀያየራሉ እንጂ ሂደቱ ያው ነው። 1 ወር እፍ ብለን እንፋቀራለን። ከዛ በሆነኛው ሰበብ እንጣላለን ወይም ይጠልዘኛል ወይም ወልጬው ወደ ዶርሜ ይመለሳለሁ። በነጋታው ትምህርት ቤት ይመጣል። እማይለመደኝም ይላል። 2 ቀን አኮርፋለሁ። ከዛ ደግሞ እንደገና እፍ እንላለን። ደግሞ የሆነ ቀን እኔው ደሙን አፈላዋለሁ። እንፋታ በቃ የምትለው ቃል መዝሙር የሆነች ያብዳል። ይቅርታ ጠይቃለሁ፣ ደግሞ እንታረቃለን። ለውጡ ምንድነው መሰላችሁ? ያቺ ምስኪኗ ሜሪ ድራሿ ጠፍቷል። ይችኛዋ በራሷ የማትተማመን ሽቶ ሸተተኝ ብላ ሀገር እያዜ የምትል እርግጥ ሸቶኝ ነው ፓንቱ ድረስ የሴት ሽቶ ምን ይሰራል? ደብዳቤ ሲጽፋልህ አልነገርከኝም ብዬ እሪ የምል ራሴን እያየሁት ሌላ ሰው ሆንኩኝ። በጣም የምጠላትና ለሆናት የማልፈልጋት መንጃካ ሴት ሆንኩ። በፊት እንዳይናደድ ሰማይ ከምድር የምገለበጥ ልጅ ሲናደድ እሳት ለኩሽለት ሄዳለሁ። አሁን እንደ በፊቱ ሰው ሰማ ያልሰማ ችግር አይደለም። ይሄኔ ስንጣላም ስንታረቅም ጓደኞቼ ወይም ሰፈር ያውቃል። እርግጥ ዶርም ድረስ መጥቶ አንጥፎኝ ያውቃል እና ላያውቁ የሚችሉበት ሁኔታ አልነበረም። ብቻ አብኳካ ነው። ስንታረቅ ሁሉም እንደነበረ ቢመስልም እንደነበረ አልነበረም። የሆነ ቀን ካንዱ የፈረደበት ተማሪ ጋር የሙዝ ገበያ እያወራው እየገለፈጥኩ አምሽቼ ወደ ዶርም ገባው። መጥቶ ሲያስጠራኝ
የነገር ዲዘርት ሊያበላኝ እንደሆነ ሳልጠረጥር ዊን እያልኩኝ ተንደርድሬ ወረድኩኝ። ሁለቱን እጆቼን ጭብጥ አድርጎ እያሳመመ አርገፈገፈኝ። የተፈጠረው ስላልገባኝ የያዘኝ እጁ ስለሚያሳምም ለማስለቀቅ እታገላለሁ። ማን ነው አለኝ። ማን አልኩኝ። ቅድም አብሮሽ የነበረው ከዛሬ ጋር ብዙ ጊዜ ነው አብረሹ የነበርሽው ማን ነው ሲለኝ የፈረደበት ልጅ ትዝ አለኝ። ኧረ ማንም አይደለም በጌታ ከሰው ጋር እንዳትጣላ አልኩት። ዘግይቻለሁ። ልጁን ዘመዶቹን የሚያስረሳ ቡጢ ሰጥቶስ ነው እኔ ጋር የመጣው። ልጁ ደግሞ ወሬ አማረልኝ ብሎ ከሰይጣን ጋር እንደተፋጠጠ ሳይገባው ሜሪ ቀሽት ልጅ ናት ምናምን ብሎ ዘላብዷል። እኔኮ ብድግ እያልኩ ባመጽም መጽሐፍ ቅዱስ ሳጠና እንደማደጊ እግዚአብሔርን ፈራለሁ። መጀመሪያ የዘፈንኩ ቀን ዝናብ ሲዘንብ በእኔ ምክንያት መብረቅ ሊዘንብ ነው ብዬ የፈራው ሴት ነኝ። አንድ የሆነ ቆንጆዬ ክፍላችን ልጅ ቾኮሌት ገዝቶ ሰጥቶኝ ስለበላው በከፍተኛ የጸጸት መንፈስ የምናዘዝለት ካህን ባገኝ አባ በድዬሃለሁ በትዳሬ ላይ ማግጫለሁ ልል ትንሽ የቀረኝ ሴትዮ ነኝ። የዚህን ቀን አይኖቹ ሲያስፈሩ የሌላ ሆነሽ ከማይሽ ገድዬሽ ሞታለሁ አለኝ። ያለኝን አመንኩት። የንዴት አይደለም የምሩን እንደሚያደርገው ያስታውቅ ነበር። የሚያውቀን ሁሉ አንድ ቀን ይገላታል ይላል። የኔ ቤተሰቦች የሆነ ነገር አርጎባስ ነው ብለው ወጥረው ይጸልያሉ። ጭራሽ ከጀምሮ ያልነበሩ የሱ ቤተሰቦች በተቃራኒው ባለቀ ሰዓት መጥተው ልጃችንማ የሆነ ነገር ሆኖ ነው በሴት ፍቅር እንዲያይኮንም ጸበል ይግባ ይሉኛል። ከነሱ ብሶ ጓደኞቼ ቢሞቱ እሱን በኔ ፊት አያሙትም። ምንም ሆኜ ብመጣ እረርፍሽ ቁጭ በይ እነሱ ነገ ታርቀው አልጋቸው ላይ ሆነው ይቺ ወረኛ እንዲያላለች መሰለ ሊባባሉብን እኮ ነው። ዝም በያቸው ነገ ይታረቃሉ ይባባላሉ። ደግሞ ይመራቸውን ነው ወይ በቃ ይሄማ የመጨረሻቸው ነው ሲባል በነጋታው እኛ እፍ ብለን የሚሪንዳ ቆርኪ ለሁለት ሻወር ለመውሰድ ይበቃናል እንላለን። እዚህ ጋር በተጠየቅ ምን እዛት ዳር ውስጥ እንዳቆየኝ አላውቅም። በየቀኑ አዲስ ነገር እንደማይፈጠር አውቃለሁኝ፣ ግን በቃኝ አልልም። ምን እንደፈራሁም አላውቅም። ብቸኝነቱን ነው የምፈራው፣ ፍቺውን፣ እሱን ማጣቱን አላውቅም። ምናልባት እሱ ናት ያላትን ሜሪ እወዳታለሁ ይመስለኛል። ልዩ እንደሆንኩ እንዲሰማኝ የሚያደርገኝን ብቻ አላውቅም። ለስድቡ፣ ለምቱ፣ ለሌላው ለእያንዳንዱ ጥፋት የራሴን ምክንያትና ሰበብ ደረድራለሁ። ለውስልትናው ግን ምንም ሰበብ ብሰጠው ልክ አይደለም። ልክ እንዳልሆነ እያወቅኩም አልፈዋለሁ። እንደ በፊቱ አያምም፣ እንደ መጀመሪያው አይጠዘጥዝም። ግን አዙሪት አለው። ተመሳሳይ ሂደት ዞራለሁ። ቸርቹን እሱም ምርግፍ አድርጎታው ጭራሽ ክለብ ይዞኝ ወጣ። ድሮ በመስሙር እንዳልተባረክን ሙዚቃ መገባበዝ ያዝን። በዚያኛው ህይወቱ ዲጄ ሁላ ሆኖ የሚያውቅ ቀውጢ እንደመሆኑ ሙዚቃ ምርጫ ሲያውቅበት ማሪንጌ፣ ሬጌ፣ ፖፕ ብለን ጨፈረን። እነዚህ ሁሉ ነገሮች አላውቅም ለምን ብሎ እንዳደረጋቸው። እሱ አንቺን ለማስደሰት ደስ እንዲልሽ ብዬ ነው የሚለው። ከአመት በኋላ ለክረምት ልጄ ጸጊ እኛ ጋር መጣች። እንደተለመደው ፈንጠዚያችን ጀመረ። ይህኛው ክረምት ግን ከአንድ ወር አላለፈም። አሁን ምክንያቱን በማላስታውሰው ምክንያት ንትርክ ጀመረን። ጸቡ እየተጋጋለ ሲሄድ ልጄ ስላለች ዝም አልኩኝ። አልቀረልኝም። አንዴ በጥፊ ሲለኝ ልጄን ያየኋት። ፊቷ ላይ የነበረው መሳቀቅ፣ ድንጋጤ፣ ፊቷ አመድ መሰለ። የተመታሁ አልመሰለኝም። የእጁ ምልክት የተሰመረበትን ፊቴን እያሻው ልጄን ማባበል ጀመርኩኝ። ምንም አልተናገርኩም። በቃ ዝም አልኩኝ። ጠዋት እሱ ስራ ሲሄድ ቀለበቴን አስቀምጬለት ልጄን ይዤ ሄድኩኝ። አላለቀስኩም፣ አልተገረምኩምም። ውስጤ ዝም ነው ያለው። በቃ እንደከተመ ገባኝ። ራሴን ስሰማው የገባኝ አሁን እሱ ከህይወቴ ቢጎል አልጎዳም። ሳላየው ሳምንት ሲሆን የማብድ የሚመስለኝም ባሌን ስለመለየት ሳስብ እረፍት ተሰማኝ። እቤት ሲሄድ ለማሚ መፋታት ነው የምፈልገው አልኳት። ገባት። ዝም አለች። አልመከረችኝም። ምንም ቢመጣ እቀበላለሁ፣ ተመርቄ ስራ ይዛለሁ፣ ልጄን አሳድጋለሁ አልኩኝ። ወደ ዩኒቨርሲቲ ስመለስ መነጋገር አለብን ብሎ የቀጠረኝ እሱ ነው። ተገናኘን። ምንም ቢፈጠር የቃል ኪዳን ቀለበቴን እንደማላውልቅ ያውቃል።
የእውነት የሚመስለኝ የነበረው ያ ማለት የኔ ቃል ነው፣ ያ ማለት ፍቅሬ ነው፣ ያ ማለት እኔና እሱ ብቻ ማንም ሳያየን በእግዚአብሔር ፊት እንደ ሚስት በህመም በድሎትም ብዬ የገባሁት ቃል ነው። እርግጥ ከገባሁት ቃል በላይ ኖሬያለሁ። ምክንያቱም ሲጠለዝም ሲማገጥም ብዬ የገባሁት ቃል የለም። እሺ እንለያይ አለኝ። የምር ማመን አቃተኝ። ከምርህና ያ ማለት አትከታተለኝም? የፈለኩትን ሆናለሁ ማለት ነው? እንደ መንፈስ ዙሪያ አታንዣብብም? አብሮኝ የታየ ወንድ አደበድብም? አልኩት። አዎ አጠገብሽ አልደርስም፣ እንደፈለግሽኝ ቃሌ ነው። ብቻ እንደማፈቅርሽ ወቂ አለኝ። እንደምታፈቅርኝ ጠርጥሬ አላውቅም። ችግሩ ፍቅርን የምትገልጽበት መንገድ ልክ አይደለም። 24 ሰዓት ሙሉ አይነ ስር የምትሆን ከማንም የማትገጥም ሴት እኔ መሆን አልችልም። ስታገኘኝ ያቺን ሴት አልነበርኩም፣ ስትወደኝ ያቺን ሴት አልነበርኩም። ያንተ ካረከኝ በኋላ ሌላ ሴት አድርጌ ለስራሽ ብለ ትግል ነው ያስከው። ያ ደግሞ አይሆንም አልኩት። አውቃለሁ አለኝ። ተለያየን ስላችሁ 100 ጊዜ መተቃቀፍ 100 ጊዜ መሳሳም እንደነበረው አልደብቃችሁም። ለቅሶም ነበረው። ለተወሰኑ ቀናት ማመን አቅቶኝ በየሄድኩበት ድንገት ዱቢል እንደሆን ብዬ ፈልገዋለሁ። የለም ማታ ትምህርት ቤት ሲገባ ድንገት ከሆነ ሰው ጋር ካየኝ ፈነዳ ብዬ ብጨነቅም የለም አልከፋኝም። ይልቅስ ነፃነት ተሰማኝ። በቃ ተለያይተናል። የምጠቀመው እሱ የሚሰራበት ባንክ ስለሆነ የሆነ ቀን ሲሄድ የለም ጓደኞቹን ስጠይቃቸው ስራ መልቀቁን ሰማው። የሆነ ቀን የጋራ ጓደኛችን ትምህርቱን ለሴሚስተር ዊዝድሮ ሞልቶ አዲስ አበባ ለረፍት መሄዱን ነገረኝ። ጣውቲ እንደነበረው ባሌ ሳይሆን እንደ ሰው አዘንኩኝ። እንዴት ስራ ይለቃል? እንዴት ትምህርቱን ያራዝማል? ከአንድ ሴሚስተር በኋላ ባሌን ከተማ አየሁት። በጣም ከስቶ ጠቁሮ 5 ወር ሳይሆን 5 ዓመት ያልተያየን ነበር የመሰለኝ። በኢየሱስ ስም ደህና ነህ አልኩት ሳይው ደንግጬ። ደህና ነኝ አለኝ። እቤት ሄጄ ነበር። ከቤተሰቤ ጋር ከሃለ መጀመር እየሞከርኩ ነው። ቢያንስ አሁን ጴንጤ ስላልሆንኩላቸው ደስተኛ ናቸው አለኝ። ደስ አለኝ። ያ የህይወቱ ጉድለት እንደነበር አውቅ ነበር። አሪፍ አረክ አልኩት። እኔም የማውቃትን ደብዳቤ ጽፋለት አግኝቼ የተጣላሁትን ሴት ስም ጠቅሶ ከሷ ጋር እንደሆነ ነገረኝ። የድሮ ፍቅረኛው ነበረች። ቤተሰቦቹ የሚወዷት ፍቅረኛው ነበረች። እውነት ነው። በቃ ተለያይተናል። እርግጠኛ ሆንኩኝ። ከዚያን ቀን በኋላ እሷም ተከትለው መጣ። አብረው ከተማ ውስጥ አየኋቸው። ያ ማለት እቤቴ ሌላ ሴት እየኖረች ነው። አልጋችን ላይ ከሌላ ሴት ጋር እየተኛበት ነው። ያ ማለት በይፋ ትዳራችን ፈርሷል ማለት ነው። አልተናደድኩም፣ ጭራሽም አልቀናሁም። በቃ ለሱ ያለኝን ነገር ጨርሻለሁ ወይም መሰለኝ። መመረቂያዬ እየደረሰ ባለበት ጊዜ ውስጥ በባለጌ አይን ያይን ከነበረ ልጅ ጋር ባለኩኝ። የባለኩኝ የመጀመሪያው ቀን ቁጭ ብዬ ሳለቅስ አደርኩኝ። ትዳሬ እንደፈረሰ እያወቅኩ እንኳን የሆነ ኃጢአት የሰራው የረከስኩ አይነት መሰለኝ። ለምን እንዳለቀስኩ እንኳን አላውቅም። ብቻ የዚያን ቀን ነው ቃሌን ያፈረስኩ የመሰለኝ። የካድኩት አይነት ስሜት ተሰማኝ። የሆነ ቀን ከልጁ ጋር ወክ እያረኩ ያለ ስልክ ተደወለለት። እገሊና? አው ነኝ፣ ማን ልበል አለው ልጁ። የሜሪ ባል ነኝ አለ። እኔ ሜሪ ከባሏ ጋር መለያየቷን ነው ማውቀው አለው ልጁ። መልሱ ድምጹን ላውድ አድርጎት ስለነበር እየሰማሁት ነው። እገልሃለሁ፣ እናትህ ወድ ብትገባ የምታመልጠኝ እንዳይመስል፣ እገድልሃለሁ ይለዋል። ወላ አጠገባችን ያለ መሰለኝና ተንቀጠቀጥኩኝ። እሱ ምንም አልመሰለውም። እንዴ ሰገለኝ ዝም ብዬ ሞትልሃለሁ እንዴ ይለዋል። ሲያብድ ይሰማኛል። እንደዛ ከደነፋ ከቀናት በኋላ የተመራቂ ተማሪዎች ፓርቲ አዘጋጅተን ዝግጅቱ የነበረው ከተማ ነበር። ልንመረቅ 2 ወር ነበር የቀረን። እኔም ብሎ ፓርቲ አዘጋጅ መግቢያ ትኬት ምናምን እየሸጥኩ ስተራመስ ከርሜ የፓርቲው ቀን ጠዋት ከጓደኞቼ ጋር ጫማ ልንገዛ ከተማ ስንወጣ አገኘሁት። ምንም እንዳላደረገ እንደዛ እንዳልደነፋ እንዴት ነሽማ አላለም። ደህና አልኩት ግራ ገብቶኝ። ሁኔታው የሰማሁትን እንድጠራጠር አደረገኝ። ዛሬ ፓርቲ ያላችኋ አለኝ። ደነገጥኩኝ። እየተከታተለኝ እንደሆነ ገባኝ።
ግን ዝግጅቱ የነበረው ማታ ከ2 ሰዓት ጀምሮ ስለነበር ቢያንስ ቺኩን ትቶ አይመጣም ብዬ ተረጋጋው። ይመችሽ፣ ፈታ በይ፣ ይገባሻል ብሉኝ እንደ ሰላማዊ ሰው ቻው ብሎኝ ሄደ። የምር ግራ ተጋባው። ቀልቤ አልተመቸውም። ቢሆንም ሀገር ሰላም ብዬ ቀሽቋ ብዬ ፓርቲው ጋር ሄድኩኝ። እስከሆነ ሰዓት ድረስ ድንገት ከመጣ ብዬ በሩን እያየው አልተረጋጋውም ነበር። ልክ ማታ 5 ሰዓት ሲያልፍ ተነፈስኩኝ። የዳንስ ወለሉ ላይ ከኔ ሌላ ማን አላልኩኝ። ከአንድ ክፍሌ ልጅ ጋር ቅንጥስ ውልቅ እያልኩኝ ስደንስ ልጁ ድንገት እንደ ጅብራ ግትር ብሎ ቀጥ አለብኝ። ምን ሆኖ ነው ብዬ አይኑን ተከትዬ ያየውን ሳይ ባሌ እየገባ ነው። ልጁ ግን ባሌን ያየ ሳይሆን ይሄ ነጩ የበረዶ ድብ ፊቱ ቀጥ ብሎ የቆመበት ነበር የሚመስለው። እኔ ክቡ ልበልለት። እዛ መሃል ግርግር ከተነሳ የተማሪውን ቀልብ እንስብና የተማሪው ምላስ ላይ መክረሜ ነው ብዬ ፈራው። ቀስ ብዬ እንዳማረብኝ ወደሱ ሄድኩኝ። አጠገቡ ስደርስ እጅ ይለቀም አድርጎ መራመድ ጀመረ። ወደ ውጪ በሩን እስክናልፍ ዝም አልኩኝ። ምክንያቱም አዳራሽ ውስጥ ኮሽ ካለ ነገር ተበላሸ። ከዛ ልክ ስንወጣ እጅ መንጭቄ ፊን አልኩኝ። እኔን ለማስቀናት ሆን ብለሽ ነው እንደዚህ የምታደርጊው ብሎ ጮኸብኝ። የምር የምለው ጠፋኝ። አንተ ማንኝ ብለህ ነው የምታስበው? ምን ልሁንልህ? አታፍርም? ሴት ቤት አስተኝተህ ልታስቀኝኝ ስትል? እኔ እናንተ እኮ ተለያይተናል። ረስተህ ከሆነ ራስህን አስታውሰው። የትም ከመሄድ ምንም ከማድረግ አትከለክለኝም አልኩኝ። ልክ ተውረግርጌ ስጨርስ አንዴ በቦክስ ሲመታኝ ብዙ እስካሁን ስያሜ ያላገኙ ሁላ ከለሮች ታዩኝ። በቃ የሆኑ የቀለማት ድብልቅ፣ ሐምራዊ፣ ብርቱካናማ፣ አረንጓዴ ምናምን በስንት እጅ መጫንና በዘይት በጸሎት ያላወራሁትን ልሳን ሁላ ሳልናገር አልቀረውም። ጥምልምል ብዬ መሬቱ ላይ ከመውደቄ በፊት ቀለበኝ። የመታኝ አይኔ ጋር ነበር። ከአይኔ ስር የቀለበቱ ፈርጥ ቀዶኝ ስለነበር ደሙ ወደ ላይ ተፈነጠቀ። አቅፎኝ ይዞኝ እሪ ያለ። የፈራሁት አልቀረም። አንዳንድ እያለ የተወሰነ ተማሪ ተሰበሰበ። ደግነቱ ያው ውስጥ ሙዚቃ ስለነበር ሊያጨስ ሊሳሳም አየር ሊወስድ ምናምን ከወጣው ተማሪ ውጪ ውስጥ አይሰማም። የለበሰው ነጭ ቲሸርት ቀይ ጠቃጠቆ ሰራ። እሺ ልቀቃት ሲባል አልለቅም አለ። ዝም ሲሉት እርዱኝ እንጂ እየደማች እኮ ነው ይላል። አልኮል ሲሰጡት በሁለቱም እጆቹ ወደ ላይ ተሸክሙን እንዴት ያድርግልኝ? ያደርጉልኝ ሲሉ አትንኳት፣ እኔ ነኝ ያደማኋት፣ ራሴ ነኝ ማደርግላት ይላል። የሚያየው ሰው ሁሉ ግራ ገባው። በልብሱ ደሜን ከፊቴ ላይ ይሞጀልቀዋል። በዚያ ላይ እንባው ደግሞ እኔ መልስ ያወራኛል። እማ እኔ እኮ እንዲህ ላደርግ አልነበረም የመጣሁት፣ ምዬ ነበር እኮ አልነካትም ብዬ ምዬ ነበር ይላል። ደግሞ በዚህ ሁሉ መሃል መሳምም አለው። ጉንጪን ከነደሜ አንገቴንም ይስመዋል። ከሰከንድ በፊት ምን አይነቱ ነው ሲሉ የነበሩ ሲያሳዝን ይላሉ። በዚህ መሃል ታዲያ ያ ያባለገኝ ልጅ መጣ። ባልየው ልክ ሲያየው አወቀው መሰለኝ። እኔን እንዳይለቅ እኔ ሆንኩበት፣ ዝም እንዳይል እሱ ሆነበት። በቃ ቆንጆ ቲያትር ተፈጠረ። የነበረው ተማሪ የተፈጠረው ሳይገባው ያኛውን የያዘ ይመስለኛል። እኔ ለራሴ ምንም እንዳልል ልሳን ላይ ነኝ። የባሌንና የልጁን ድምጽ መለየት ራሱ እየቸገረኝ ነው። ፖሊስ መጥቶ እኔ ወደ ሆስፒታል፣ እሱ ወደ ፖሊስ ጣቢያ ሄደን አይኔ ስር ስቲች ተደረግኩኝ። በነጋታው ማሚኔ ጋር ስደውል ስልኬን አላነሳውላትም። አንድ ጓደኛዬ ጋር ስደውል የተፈጠረውን ነገረቻት። እኔ መስማታን እንኳን ከማወቂ ማሚ መታለች። ማታ ሳድራውት ፖሊሶቹ ለቃውት ነበር። ማሚ ቀወጠችው። ሴቶች ጉዳይ የማይደል ምሰራው ደዋወለች፣ አሳሰረችው። እኔ ጋር ስትመጣ ግን ከፍቷት ነው የደረሰችው። ምን ነው ስላት ባልሽ ምን እንዳለኝ ታውቂያለሽ አለችኝ። ምን አለሽ አልኳት። ልጄን ይገላታል ብዬ ስቀውጠው ሞታም ቢሆን እኮ ዘግይተሽ ነው የደረስሽው። ታዲያ አንቺ አታስጥያትም ማሚ፣ በሷና በእኔ መካከል አትግቢ አለኝ ብላ መብሰክሰኳን ቀጠለች። ትምህርት ቤት በዶርሚም አካባቢ ሆነ በክላሴ አካባቢ ብቻ እኔ ባለውበት አቅራቢያ እንዳይገኝ ታገደና ከቀናት በኋላ ተለቀቀ። ሁሉም እንደነበረ ቀጠለ። ማሚም ተመለሰች። እኔም ትምህርቴን ቀጠልኩኝ። ከዚያ ልጅ ጋርም እንደነበረው ቀጠልን። የሆነ ቀን ለልጁ ስልክ ደወልኩለት። ና በእናትህ ወክ እናድርግ
አልኩት ስልኩን እንዳነሳ። ሜሪ የት እንዳለው ገምቺ አለኝ። እኔ እንጃ የት ትሆናለህ መሽቷል እኮ አልኩት። እቤትሽ ከባልሽ ጋር አለኝ። ቀልድ መሰለኝና አንተ በማይቀለድ ነገር አትቀልድ አልኩት። እግዚአብሔርን የምሬን ነው ሲለኝ ጠላታችሁ ከዊበል በጣም ደነገጥኩኝ። እስቲ ያስቡት ያባላኩት ልጅና ባሌን አንድ ቤት ውስጥ ይገድልሃል፣ እየቀለድኩ አይደለም ይገድልሃል አልኩት። እየጠበቅኩት ነው፣ ተፋጠን ነው ዛሬ የምናድረው፣ ነገ ግቢ ስመጣ ደውልልሻለሁ አለኝ እየሳቀ። እኔ አንተም ብሆን እዛች ቤት አላድርም አልኩት። ስልኩን ዘግቼው ምን ማሰብ እንዳለብኝ ግራ ገባኝ። ምንድነው ሁለቱን አንድ ቤት የሚያሳድራቸው? ወይ አንደኛው አጋች አንደኛው ታጋች ሆነው ካልሆነ በቀር በቀደም እኔ እየደማው እናቶቻቸውን በብልግና ሲቀባበሉ የነበሩ ሰዎች አንድ ቤት ማደራቸው በጣም አስገረመኝ። ይሄ በዓለምም የትኛው ልብ ወለድ ውስጥም የለም። ይሄ የተከሰተው እኔ ቤት ብቻ ነው። እንደ ቅዠትም እንደ ዱካክም እንደ መባነንም እንደ ልክፍትም ሲያደርገኝ አደረ። በነጋታው እንዳለውም ደወለልኝ። የምናወራው ጉዳይ አለ ብሎኝ ተያይዘን ጸጥ ያለ ቦታ ሄድን። ከትናንት ወዲያ ይሄኛ ጉድ ራሱ ወድጄሻለሁ ብሎኝ ነበር እኮ ዛሬ መጥቶ ከባልሽ ጋር ታረቂ ብሎኝ ያረፈው። የእውነት ዞረብኝ። ተጋድለው እሁድ ፖሊስ ፕሮግራም ላይ ቀርቤ ሁለቱንም እኮ እወዳቸው ነበር። ጌታ ለኔ ባይላቸው ነው። ፖሊስ ምን ታደርገዋለ ምናምን ብዬ ቃሌን ሰጠው ስል አጅሪዎቹ ፍቅር በፍቅር ሆነው አይዞ ሲባባሉልኝ ያደሩት። ሜሪ ማንም ሰው ሰውን እንደዚህ አይወድም። በስመ አብ እኔ እንዲህ አይነት ፍቅር አይቻላውቅም አለኝ። የትኛውም ወንድ ወንድነቱን ውጦ ከሚስቱ ጋር ያለን ወንድ አስታርቀኝ አይልም። የመጨረሻ ነው የሚወድሽ አለኝ። ሚስቱ አይደለሁም። ሚስት አይደለችም ስትል የነበርከው አንተ አይደለ አልኩት። ለሱ አሁንም የሚወዳት ሚስቱ ነሽ ሜዬ። አሁን አንቺን አጥቶ መኖር ምን ማለት እንደሆነ በጣም ተምሯል። አንድ እድል ስጩ አለኝ። በቀደም አይደል እንዴ በቦክስ ያነጠፈኝ? ይታያል ፊቴ ገና አልጎደለም ተለውጧል። ቆይ ምን ቢልህ ነው አልኩት። እንዴ እሱማ በቃ ቀንቶ ነው። ደግሞ ይዛን ቀን የመጣው እኔ ሊጣላ እንጂ ካንቺ ጋር ሊጣላ አልነበረም። ከወንድ ጋር ሲያይሽ ደሙ ፈልቶ ነው። በዛ ላይ አንቺ አጋጋልሽ አለኝ። እሺ አልኩት። ደንቁኝ ነው ማየው የምልህ። ቆይ ግን አንተ በቀደም ወድጄሻለሁ ስትለኛል ነበር አልኩት። እግዚአብሔርን ነው ምልሽ፣ እሱ የሚወድሽ ሩቡን አልወድሽም። ደግሞ ኃጢያት ነው እንደዛ እየሆነልሽ እያወኩ ለራሴ ያላዳላም አለ። ነግሬያቸዋለሁ እኮ ከኔ ጋር አብረው ሲያለቅሱ የቆዩ ጓደኞቼ እሱ መጥቶ እሷ ማለት ለኔ የህይወቴ ካስማ ብሎ እትት ብትት ሲል በግልምጫ የሚያፈርጡኝ ሰው ነኝ። የሚገርመኝ ያጠፋው እሱ ከሆነ ጥፋቱን አያስተባብልም። የሚናገርበት መንገድ ግን በቃ ለመኮነን አይመችም። የተፈጠረውም እንደዛ ነው። በጉልበት የሚሆን ነገር እንደሌለ ሲገባው ቢያንስ የተሻለ ብሎ ያሰበው መንገድ ይመስለኛል። ልጁን ጠርቶ ማናገር፣ ከዛ ያው ጠርቶ አጥምቆ ላከኝ። ከልጅቷ ጋር ተጣልቶ ትታው እንደሄደችም ሰማው። ብቻ ሌሊቱን ሙሉ ሲያወሩ ያደሩትን ሲነግረኝ ቆየ። የታሸገ ነገር ሰጥቶኝ ተለያየን። ገብቼ ስከፍተው ቀለበቴ ነበር። እዚህ ጋር የተሰማኝን ወይም የሚቀጥለውን እርምጃ እንዴት እንደተራመድኩኝ ምክንያቴን ልነግራችሁ አልችልም። አላውቅም። ምናልባት እዚህኛው ጊዜ ላይ ቡረቃም ህመምም ስለሌለው ይሆናል። ትዝ አይለኝም ምን አስቤ እንደነበር ምን ተሰምቶኝ እንደነበር አላውቅም። የሆነ ቀን ልንመረቅ አንድ ወር ሲቀረን ይመስለኛል። እሱም የተወሰነ ኮርስ እየቀረው አብሮኝ ተመራቂ ነበር። ብድግ ብዬ ብቻ ቀለበቴን አደረኩት። ተነስቼ እቤት ሄድኩኝ። በቃ ሄድኩኝ። ምንም እንዳልተፈጠረ፣ ይቅርታ የለ፣ መወቃቀስ የለ። ልክ ትናንት ተገናኝተን እንደነበር ሁሉ ጨዋታ ጀመርን። ስገባ ሲያየኝ የነበረው ፈንጠዝያ እንዳለ ሆኖ ወላ አንተ ቺኳ ጎበዝ ናት፣ ቤቴን አሪፍ አርጋን ያዘችው ሁሉ አይነት ወሬ ነበረው። የገዛነውን መሬት እንደሸጠው ነገረኝ። ሚስት አልሰራራኝም። ይመችህ አልኩት። አንቺ ግን ምን ሆነሽ ነው እሱን ይወደድሽው? ሎቴ የሚያደርግ ወንድ አትወጂም አልነበር አለኝ። አንተ ግን በጣም ገሳህኩ። እህል አታበላህም ነበር እንዴ እለዋለሁ። በቃ እስከምንመረቅ ለምን አብረን አንሆንም? እንዲህ እኮ ደስ ስንል ምናምን ተባብለን
ወደ ዶርም ተመለስኩኝ። ምንም ሳይጨመር ሳይቀነስ በቃ እንዲህ ነው የሆነው። ዶርም ስመለስ ሁሉም ሊበላኝ ደረሰ። በጣም የገረመኝ ግን ማሚ ታብዳለች ብዬ ስጠብቃት እንኳን ነገር አበረድሽ፣ ቢያንስ ተረጋግተሽ ተመረቂ፣ እኔማ በልህ ካሁን የሆነ ነገር አደረጋት ብዬ ሌት ተቀን አምላኬን ስወተውት ነው ማድረው አለችኝ። እንደ ባልና ሚስት ሳይሆን እንደ ፍቅረኛ ነገር ሆነን ያለ ጸብ አለቀና ልንመረቅ አንድ ቀን ሲቀረን አብረን አደርን። በነጋታው እነ ማሚ መጡ። ልጃችን ጸጊም ልታስመርቀን መጣች። ተመረቅን። እንደ ማንኛውም ተመራቂ ተማሪ ፊታችን እስኪገረጣ ፎቶ ስንነሳዋለን። እንዳሰብኩት በማረግ ባልመረቅም በሚያኮራ ውጤት ተመረቅኩኝ። በምወዳቸው ሁሉ ተከብቤ ያ የናፈኩት ቀን ሆነ። በሚቀጥለው ቀን ቤተሰቦቼን ሸኝቼ ዶርሜ ተመለስኩኝ። ለማንም ምንም ሳልል እቀይን ሸካከፌ ወደ አዲስ አበባ ሄድኩኝ። ለማሚ ያለሁበትን ለማንም እንዳይናገሩ አስጠነቀቅኩኝ። ብዙም ሳልቆይ የግል ዩኒቨርሲቲ ማስተማር ስራ ጀመርኩ። በወሩ ደወልኩለት። ማወቅ ስላለብህ ልንገርህ ብዬ ነው፣ ፍቅርን አርግዣለሁ አልኩት። ደስ አለው። እብድ ናት በሉኝ፣ በማርገዜ ደስታዬን ብታዩት። ከሱ ውጪ ከሌላ ወንድ ልጅ መውለድ አልፈልግም ነበር። የት ነሽ ላግኝሽ? ልጆቻችንን አብረን እናሳድጋለን አይደል አለኝ። ልጆቻችንን እናሳድጋለን፣ እኔ እናንተ ግን አንድ ላይ ሆነን አይደለም። ልጅህን መጥተህ እንድታይ ስወልድ አሳውቅሃለሁ። በልጆችህ ህይወት ውስጥ እንደፈለግኩን አባታቸው ነህ፣ በእኔ ህይወት ውስጥ ግን አይደለም አልኩት። ከብዙ ጊዜ በኋላ ለልጆቼ ስለ አባታቸው ሳወራላቸው እንደዚህ ይላቸዋለሁ። እንደ አባታቸው ያፈቀረኝ ወንድ የለም፣ ወደፊትም አይኖርም። እንደ አባታችሁ ደግሞ የጎዳኝ ወንድም የለም። አባታችሁ ጣዖቴ ነበር። በምድር ላይ ትልቁን ስጦታዎችን እናንተን ሰጥቶኛል። በእናንተ ደግሞ ደስተኛ አድርጎኛል። መልካም ነገር ብቻ ይግጠመው እላቸዋለሁ። አበቃን። ውድ የብሼልፍ ትረካ ቤተሰቦች በ3 ክፍል ያቀረብኩላችሁ ትረካ ይህንን ይመስላል። ላይክ እና ሰብስክራይብ ያላረጋችሁ ደግሞ በማድረግ አበረታቱኝ። በሌላ ቪዲዮ በሌላ ታሪክ እስክንገናኝ በደህና ቆዩልኝ።